በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ የታኅሳስ ወር የቀኑ ሰዓት 9 ሰዓት ሲሆን ከእንግዲህ ይጨምራል። በዚህችም በታኅሳስ 1 ቀን የሚጸለይ መጽሐፈ ስንክሳር ይህ ነው። በዚች ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢዮስንዮ የእናቱም ስሟ ቶና ነው። ስለ እርሱም እንዲህ ተነገረ። በተወለደ ጊዜ ብርሃንን የለበሰ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀለሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም ወጥቶ ይህንን ለካህናት ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሁን፣ በቃሉም የሚቆረጥ ይሁን፣ ወይም እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆናል ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁ በአካዝያን ዘመን ያደረገው የተአምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናውም ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜ ሲሆነውም ሞተ። ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲህን እንደሚቃወሙት ተአምራቱንም እንደሚያደርጉ ተነግሯል። 2 የዘይት እንጨቶች በምድር ላይ የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ከጠላቶቻቸው ወገን ሊጣላቸው የወደደውን እሳት ከአፋቸው ወጥታ ታጠፋቸዋለች። የሚጣሏቸውም እንዲሁ ይጠፋሉ። ትንቢት በሚናገርበት ወራት በምድር ላይ ዝናብ እንዳይዘንብ ይዘጓት ዘንድ በሰማይ ላይ ሥልጣናት አላቸውና፣ ዳግመኛ ደምን ያደርጉት ዘንድ በውኃ ላይ ሥልጣን አላቸው። የፈለጉትን ያህል በመቅሰፍቱ ሁሉ ምድርንም ያስጨንቋታል። ምስክርነታቸውንና ትንቢታቸውንም ከፈጸሙ በኋላ ከባሕር የወጣው አውሬ ከእሳቸው ጋር ይጣላ፣ ድል ነስቶትም ይገድላቸዋል። አስክሬናቸውንም ፍጥም በምትባል በታላቂቱ ሀገር ያስጥለዋል። ይህችም በምሥጢር ሰዶም ግብፅ የተባለች ጌታቸው የተሰቀለባት ናት። አስክሬናቸውም ሕዝቡንና አሕዛብን በሀገሩ ያሉ ነጋዶች 3 ቀን ተኩል ያዩታል። አስክሬናቸውንም በመቃብር ይቀብሩት ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእነርሱ ሞት ደስ ይላቸዋል። እርስ በራሳቸውም በደስታ እጅ መንሻ ይሰጣጣሉ። እኒህም 2 ነቢያት በምድር የሚኖሩ ሰዎች መከራ አጽንተውባቸዋልና ይላሉ። ከ3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያዩአቸውም ላይ ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህም በኋላ ጠላቶቻቸው እያዩአቸው በደመና ያርጋሉ። በዚያችም ሰዓት ጽኑ መነዋወጥ ይሆናል። በዚያች አገር 10ኛ እጇ ይጠፋል። በዚያም መነዋወጥ 7,000 ሰዎች ይሞታሉ። የቀሩት ግን ደንግጠው ከሰማይ አምላክና ፈጽመው ያመሰግናሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ወበዛቲ ዕለት ዕረፍተ ናቡቴ እስራኤላዊ።
እስመ ዝንቱ ናቡቴ ቦቱ አጸደ ወይን ውስተ ጥቀ ቤተ ለአክዓብ ንጉሥ ሰማርያ። በዚህች ዕለት የእስራኤል አዊው የናቡቴ ረፍቱ ነው። ይህም ናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤቴ ቅርብ ነውና የተክል ቦታ ይሁንልኝ ዘንድ ይህንን የወይን ቦታ ስጠኝ፣ ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ። ዋጋውንም ትሻ እንደሆነ የዚህን የወይኑን ቦታ ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታ ይሁንልኝ አለው። ናቡቴም አክዓብን የአባቶቼን ርስት እሰጥ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ሄደ፣ ፊቱንም ተከናንቦ በመኝታው ተኛ፣ እህልንም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገብታ እህል የማትበላው ምን ሆንክ? የሚያሳዝንህ ምንድን ነው? አለችው። የኢያዝራኤል ሰው ናቡቴ የወይንህን ቦታ በዋጋ ሽጥልኝ፣ ትወድ እንደሆነ ስለ እርሱ ፈንታ ሌላ ቦታ እሰጥሃለሁ ብዬ ብነግረው የአባቶቼን ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንኩት አላት። ሚስቱም ኤልዛቤልም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሣቸው ነህን? አሁንም ተነስተ እህል ብላ፣ ራስንም አጽና፣ ልቦና ደስ ይበለው። የእስራኤላዊው ሰው የናቡቴ ቦታ እኔ እሰጥሃለሁ አለችው። በአክዓብም ስም ደብዳቤ ጽፋ በማኅተብም አትማ ይችን ደብዳቤ ከናቡቴ ጋር ወደሚኖሩ ወደዚያ አገር አለቆችና ወደዚያች አገር ሽማግሌዎች ላከቻት። የዚችን ደብዳቤ ቃል እንዲህ የሚል ነው። ጾምን ጹሙ፣ ናቡቴም በሕዝቡ ፊት አስቀምጡት። የሐሰት ምስክሮችም 2 ሰዎችን አስነሱበት። እግዚአብሔርን ሰደብከው፣ ንጉሡንም ረገምከው ብለን ይመስክሩበት። ከከተማውም ወደ ውጪ አውጥታችሁ በድንጋይ ውገሩትና ይሙት የሚል ነው። እንዲህም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት ቅዱስ አባት የጋአዝ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮሃ ከሚባል ሀገር ክብር ካላቸው ወገን ነው። ይሾመውም ዘንድ ወላጆቹ ለንጉሥ ቴዎዶስዮስ የሰጡት። እርሱ ግን ሹመትንና ክብርን ይጠላ ነበረ። በንጉሡም አዳራሽ ውስጥ በጾም በጸሎት በሰጊድ ተጠምዶ ኖረ። ከእርሱም ጋር የፋርስ አገር ሰማዕት ሥጋ አብሮት አለ። በዚያም ጊዜ ዕድሜው 20 ዓመት ነው። ከዚህም በኋላ ከገዳማት ወደ አንዱ ገዳም ሄዶ መነኮስናን ጽኑ ተጋድሎን ተጋደለ። የቅድስናውንና የተጋድሎውን ዜና በተሰማ ጊዜ ያለ ፍቃድ ወስደው ጋዝ በምትባል አገር በአውራጃ ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱም የቁርባንን ቅዳሴ በሚቀድስ ጊዜ ህብስቱን ሲፈትት ጻሕሉ እስቲመላ ድረስ ብዙ ደም እንደሚፈስ ተነገረ። የቅዱስ ያዕቆብ ዘግሙድን ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቅያን ዘመን ወደ ግብፅ አገር ሸሸ። የቅዱስ ያዕቆብ ሥጋ ከእርሱ ጋር አብሮት ነበረ። በዚያም ጥቂት ጊዜ ኖረ። በአንዲትም ዕለት ምጽዋት አዘጋጅቶ እርሱ ሲቀድስ ቆመው የነበሩ ሕዝብ እርስ በራሳቸው ይነጋገሩ ነበረ። በቅዳሴው ቁርባን ጊዜ ቅዱስ ጴጥሮስ አልገሰጻቸውም። የእግዚአብሔር መልአክም አይቶ ወደ ታች ሊወረውረው ወዶ ከመካከላቸው አንስቶ ያዘው፣ ግን ታግሶ ተወው። እነርሱ መገሰጽ አክብሯቸዋልና። ከሃዲው መርቅያን ዘመን በተፈጸመ ጊዜ ወደ ፍልስጤም ምድር ተመልሶ አብያተ ክርስቲያናትን አጠናከረ። ከግብፃዊው አባ ኢሳይያስ ጋርም ተገናኘ። ዜናውንም በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሥም ሊያየው ወደደ።
እርሱ ግን አልወደደም፣ ከዚህም ከኃላፊ ክብር እጅግ ይሸሽ ነበርና። ከዚህ በኋላ ጋውር ከሚባል አገር ዳርቻ ደርሶ በዚያ ተቀመጠ። የተመሰገነ የሰማዕታት ፍጻሜ የሆነ የሊቀ ጳጳሳት ጴጥሮስ በዓል በደረሰ ጊዜ የቁርባንን ቅዳሴ ሠራ። ቅዱስ ጴጥሮስም ተገለጸለትና ክብር ይገባውና ጌታ ኢየሱስ ክርስቶስን ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ የዕረፍቱ ጊዜ እንደደረሰ አውቆ ሕዝቡንም ጠራቸውና በቀና ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 30ኛ ነው። ይህም የከበረ ቀሲስ የሆነ የገሙንዲን አገር ሰው ነው። በዘመኑ በቅዱሳን ሰማዕታት በሰርጊስና በባኮስ ቤተ ክርስቲያኖች ተሰራች። ዳግመኛም የአቡ ቂርና የዮሐንስ ቤተ ክርስቲያን በምስር መታሰቢያ ቅጽር አጠገብ ተሰራች። ያነጻቸውም ስሙ እንድርያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ በግብፅ ሰው ነበረ። እርሱም ለመርዋን ልጅ ለገዢው ንጉሥ አብድል ጸሐፊ ነው። ይህም አባት ዮሐንስ የወንጌላዊው ቅዱስ ማርቆስ ቤተክርስቲያን በእስክንድርያ ሀገር በታወቀ ቃምስ በሚባል ቦታ የሰራ ነው። በዚህም በንጉሥ አብድል ዘመን 3 ዓመት ያህል ጽኑ ረሃብ ሆነ። ይህም አባት ለድሆች እና ለጦም አዳሪዎች ለችግረኞች የሚያስብ ሆነ። በየሳምንቱ 4 ጊዜ ወርቅና ብርን እንጀራንም ይሰጣቸዋል። አብዝቶም የሚራራ የሚመጸውትም የሚወድ በጎ ስራዎችን የሚሰራ ነው። በዘመኑ ንጉሥ ይዜድ ሙቶ በእርሱ ፈንታ መርዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእስክንድርያው ሊቀ ጳጳስ ቅዱስ አባት አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቂስ መክርም ልጅ የከሊል ልጅ ነው። እርሱም ለአባቶቻችን ሊቃነ ጳጳሳት 76ኛ ነው። ዳግመኛ የጴጥሮስ ያዕቆብ፣ የመነኮሱ ኤልያስ፣ የንጉሥ ሰሎሞን እናት የቤርሳቤር መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። የእነዚህም ቅዱሳን በረከት ከኔ ከኃጢአተኛው ከገብረ ሥላሴ እንዲሁም በጸሎት አግዘኝ ካሉ ከሁለት ሥላሴ ከሁለተ ማርያም ከወለተ መድን ወልድ ሐዋርያት ከነቤተሰቦቹ ጋር ትኑር ለዘላለሙ አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።